ምን ልንሰራ አስበናል፣ ምን እያደረግን ነው የሚለውን ነገር የጽናት ኢንስቲትዩት መስራችና ፕሬዝዳንት የሆነውን ዶክተር አዳምን ወደዚህ ጋብዛለሁ። ከሱ ጋር ደግሞ ጥቂት አብረን እንቆያለን። እሺ፣ በትዕግስት እየተከታተላችሁን ስለሆናችሁ እኔም ከልብ አመሰግናለሁ። ስለመጣችሁ በድጋሚ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ከኔ ጋራ 15 ደቂቃ ሻርፕ ነው ያለው። የተወሰነ ነገር ስለ ጽናት ኢንስቲትዩት ሼር አድርጊያችሁ እወርዳለሁኝ። ሀሳቤን ለመጀመር ድሮ ኢትዮጵያ ተማሪ ሆኜ የሃይ ስኩል ሆኜ አንድ በአማርኛ ያነበብኩት አጭር ልቦለድ ታሪክ ነበር። ስለ ተስፋ ነው እኔ የምናገረው። ጥሩ ስለ ሸረሸሩልኝ ደስ ብሎኛል። ኦ ሄንሪ የሚባል ደራሲ የጻፈው አጭር ልቦለድ ነው። ሃይ ስኩል ሆኜ ነው ያነበብኩት። እዚህ ደግሞ ከመጣሁኝ በኋላ የእንግሊዘኛውን አግኝቼ ለማንበብ እድሉን አግኝቻለሁኝ። በዚህ ደራሲ የተጻፉና በአማርኛ የተተረጎሙ በተለይ the last leaf የመጨረሻዋ ቅጠል የሚል በሱ ታሪክ መጀመር ፈለኩኝ። ይሄ ታሪክ ምንድነው? በዋሽንግተን ስኩዌር አካባቢ ላይ የሚኖሩ ሁለት ወጣት ሰዓሊዎች ነበሩ። እነኚህ ሁለት ወጣት ሰዓሊዎች ተስፋ አላቸው፣ ሆፕ አላቸው። አንድ ቀን እንደዚህ እንሆናለን ብለው የሚፈልጉት ተስፋ አላቸው። አብረው ነው እየኖሩ ያሉት። ቀናቸውን ይገፋሉ፣ ይወጣሉ። በተለይ ይሄ ታሪክ በነበረበት ሰዓት ላይ ብርድ እየገባ ቅዝቃዜ እየገባ ነበረ። በዚህ ታሪክ ውስጥ አብሮ በርማ የሚባል አንድ ሽማግሌ ሰው እያለ፣ ይሄ በርማ ሰዓሊ ነው። አንድ ቀን ማስተርፒስ የሆነ ስዕል ስዬ ታዋቂ ሆናለሁ የሚል ድሪሙ ነው። ግን ለፓስት 40 ይርስ ለ40 ዓመት ያህል ይህንን ነገር ሲያደርግ ቆይቶ እስከ ዛሬ ድረስ አልተሳካለትም። ግን ሁሌ ተስፋ አለው አንድ ቀን ሀብታም ታዋቂ ሆናለሁ ማስተርፒስ ስላለው ብሎ። በእንደዚህ አይነት እያሉ በጣም ቅዝቃዜ በነበረበት ሰዓት ላይ ደጁ በጣም ውርጭ በነበረበት፣ እዚህ ሀገር ላላችሁ ቅዝቃዜ አይነገርም። ከሁለቱ ሰዓሊዎች አንዷ ወጣቷ ሰዓሊ ደጅ ወጣ ስዕል እየሳለች ትቆያለች። ከዛ በኋላ በሳምባ ምቺ ኒሞኒያ በሚባለው ትታመማለች። በዚህ ህመም ላይ በአካባቢው ብዙ ሰዎች እየሞቱ ስለሆነ እሷም ተስፋ ትቆርጥና ከዛሬ ነገ ሞታለሁ ብላ ተስፋ ቆርጣ ሁሉን ነገር ትተዋለች። ሐኪም ይመጣል፣ ይመረምራታል፣ ሁኔታዋን ያያል። ምንም የተሻለ ነገር የላትም። አቅሟ እየደከመ ህይወቷ እየመነመነ ተስፋዋ ሁሉ እየሟጠጠ ይሄዳል። ሐኪም የሚያደርገውን ነገር ሁሉ ሞከረላት፣ የሚያደርገውን ሁሉ ጣረ። ግን የተሻለ ነገር ከሷ ውስጥ ማውጣት ከሷ ውስጥ ማግኘት አልቻለም። ስለዚህ ሐኪሙ ከጓደኛዋን አስተማሚዋን ምን አላት? ይኸውልሽ በሽተኞቼ አንኖርም እንሞታለን ካሉ 50% ኦፍ የኔ ስራ ተሟጠጠ ማለት ነው፣ አለቀ ማለት ነው። ምንም ልረዳት የምችለው ነገር የለም። የመዳን ተስፋዋ ከ10 1 ነው። ከዛ ውጪ ምንም ላረገችም። ከቻለች እንድትበላ አበረታቻት፣ አልበለዚያ ልረዳሽ አልችልም ብሏት ይሄዳል። ጓደኛዋ እንድትበላ ሞከረች። እቺ ታማሚዋ ግን ሱዛና ትባላለች። እምቢ አለች። አልበላም፣ በቃ እሞታለሁኝ፣ ስለዚህ አለፋም አለች። ሱፕ ልስራልሽ፣ ይሄ ልስራልሽ ስትላት አልፈልግም አለች። ተስፋ ቆርጣ እያለች ሱዛና በመስኮት ውስጥ በዛ ብርድ ደጅ ላይ ቅጠሎች ታያለች። የሚረግፉ ቅጠሎች ስታይ ትቆጥራለች። አፏ ሲንቀሳቀስ ጓደኛዋ ሰዓሊዋ ታያትና ምንድነው የምታወሪው ትላታለች። እነኚህ ቅጠሎች እየረገፉ ነው። ከሁለት ቀን 3 ቀን በፊት 200 300 ነበሩ። መቁጠር አልችልም ነበር። አሁን 11 10 9 እያለች ትቆጥራለች። ሶዋ ስትላት የመጨረሻዋ ቅጠል ስትረግፍ ያን ጊዜ እኔ እሞታለሁ ትላታለች። ተቆጣች። there is no such a thing ረፊ ያለቻት። ግን ልጅቱ በጣም በዛ ኮንቪክትድ ስለሆነች ቅጠሎቹ ደግሞ እየረገፉ ማለቂያቸው ስለሆነ ደጅ ኃይለኛ ንፋስ እየነፈሰ ስለሆነ ጋራንትድ እነኚህን ቅጠሎች ሊያራግፍ የሚችል ስለሆነ በጣም ትሰጋለች። ልታረገው የምትችለው ነገር የለም። ጉልበቷ በጣም እየመነመነ ነው። ምግብ እየበላች አይደለም። የታመመችው በኒሞኒያ ነው። ስለዚህ ልትሞትባት ሆነ ጓደኛዋ። በዚህ ጭንቀት እንዳለች ሮጣ እዛ አዛውንቱ በርማ ጋር ትሄድና ይህን ችግር ትነግረዋለች። እና ይኸውልህ እንደዚህ ትላለች፣ ልትሞት ደርሳለች፣ ምን እንደማረግ አላቅም፣ በቃ ተጨንቅ ያለው ብላ ለበርማ ትነግረዋለች። በርማ እኔ ለራሴ አዛውንት ነኝ፣ ተራ ሽማግሌ ነኝ፣ ምን ልረዳሽ እችላለሁ? there is no hope በኔ እጅ ይላታል። ለማንኛውም ብሎ እሷ የሮጠች እንዳትሞትባት ስትሄድ እሱም ተከትሏት እዚህ ሴት ጋር ሱዛና ጋር ይሄዳሉ። በርማ ገባ። እሷን አያት። ታሪክ ሁኔታዋን ተመለከተ። በዛ በልጅቱ ሁኔታ መሞት አፋፍ ላይ ስለሆነች አያትና በጣም ይደነግጣል። በተለይ ደግሞ በመስኮት ዞር ብሎ ሲያይ የመጨረሻዋ ቅጠል ከወደቀች እሞታለሁ ያለቻት አንድ ቅጠል ብቻ እንደቀረች እሱም በመስኮት ሆኖ ይመለከታል። እቺ ቅጠል ከወደቀች ተስፋ የላትም።
ሴንሲስት አይስት ዳዝ ኖ ማተር ለሷ ሴንስ ይሰጣል። የወጠቀሽ ቀን እሞታለሁ ስላለች በእነዚህ አይነት ሁኔታ እንዳለች በርማ ከቤት ይወጣል። በማግስቱ ስትነሳ መርሶ ኮቱ ተዘግቶ ነበረ። በማግስቱ ስትነሳ ከእንቅልፏ ስትነቃ በሽተኛዋ እችን አስታማሚዋን ትቀሰቅሳት። ቶሎ በይ ቶሎ በይ መስኮቱን ክፈችልኝ፣ ቅጠሏ ወድቃለች፣ ይሄን እኔም ዛሬ እሞታለሁ ክፈችልኝ ትላታለች። ደን መስኮቱ ሲከፈት አንድ ቅጠል ብቻ ቀርታለች። ሌሊቱን ሙሉ የነበረው ውርጭ፣ ሌሊቱን ሙሉ የነበረው ዝናብ፣ ያ ሁሉ ነገር እንዴት እንዳልጣላት እየተገረመች በቃ ዛሬ እቺ ቅጠል ዴፊኒትሊ ትወድቃለች። ስለዚህ እሷ ስትወድቅ ደግሞ እኔም እሞታለሁኝ፣ ስለዚህ ፕሊዝ መስኮቱን ክፍት አድርጊና ጠብቂኝ፣ መሞቴን እኔም ማየት ፈልጋለሁኝ ትላታለች። ሙሉ ቀን ትጠብቃለች። ያቺ ቅጠል አልወደቀችም። በዚህ ሁኔታ እንዳለች ይመሻል፣ እንደገና ይነጋል። ሁለተኛ ቀን ሆነ፣ ሶስተኛ ቀን ላይ ሆነች። በሶስተኛው ቀንም ከእንቅልፏ ስትነሳ ስታይ ቶሎ ብላ ትነሳና ጓደኛዋን እባክሽ መስኮቱን ክፈችልኝ፣ ዛሬ ዴፊኒትሊ ያቺ ቅጠል ትወድቃለች፣ እኔም ደግሞ ዛሬ እሞታለሁ ትላታለች። መስኮቱን ጓደኛዋ ሄዳ ከፈተችላት። በሙሉ ቅጠሎቹ ረግፈዋል ከአንድ ቅጠል በስተቀረ። ስቲል አንድ ቅጠል እዛ ላይ አለች። በዚህ ሁኔታ ግራ ይገባና ምን ትላለች? እኔ ለካ ይሄ ሁሉ ተስፋ በሚያስቆርጥ ሁኔታ እቺ ቅጠል ሰርቫይቭ ካረገች እኔም ለካ ሰርቫይቭ ማድረግ ተስፋ አለኝ። አይ ሃቭ ሆፕ። ስለዚህ እባክሽን ተነሽና አብኝ፣ በቃ አልሞትም። እኔም እቺ ቅጠል በዚህ ሁሉ ውርጭ ውስጥ ከኖረች እኔም እኖራለሁኝ። አቀና አድርጊኝ፣ እንደውም ኩክ ስታደርጊ ሽታውን ማሽተት እፈልጋለሁኝ። ተነሽና አብኝ ትላታለች። ተነስታ ትበላለች፣ ትበረታለች፣ እውነትም ትጠነክራለች። ለካ ከህመሙ በላይ ተስፋ መቆረጧ ነበረ እንደዛ ያደረጋት። ከዛ ሐኪሙ ይመጣል፣ ይመረምራታል። ከዛ በኋላ ሁኔታዋን ያይና ጓደኛሽ በጣም ተሽሏታል፣ የመዳን ተስፋዋ ከፍተኛ ነው፣ ግን እማዝነው አሁን ቶሎ መሄድ አለብኝ። አንድ ሰው በጣም ታሞ በአኪዩት ኒሞኒያ ድንገተኛ ኒሞኒያ በሚባለው ሳምባ ምቺ ሆስፒታል በሞት አፋፍ ላይ ነው ያለው። እሱ ጋር ለመመርመር እየሄድኩኝ ነው ያለሁት። ጓደኛሽ ኢዝ ፋይን፣ የምታደርጊው ምንም ይሁን እሱን አድርጊ ብሏት ሮጦ ይወጣል። ብዙም ሳይቆይ ጥቂት እንደቆየ ስልክ ይደወልላትና ለዚች ለአስታማሚዋ አንድ ታሪክ ይነገራታል። በርማ ድንገት በደረሰበት አኪዩት ኒሞኒያ ከዚህ ዓለም በህይወቱ የለም ሞቷል ተብሎ ይነገራታል። በጣም ታዝናለች። በሆነ ሁኔታ በሁለት ቀን ህመም በሁለት ቀን ኒሞኒያ እንዴት እንደሞተ እየተገረመች እያለች እቺ እያገገመች ያለችው በሽተኛው ጓደኛው ዋታፕን ምንድነው ብላ ጠይቃታለች። ታሪኩን ትነግራታለች። ሃው እንዴት ይሆናል እኔ የዚህን ያህል ሰርቫይቭ ሳረግ እሱ እንዴት በሁለት ቀን ይሞታል ብላ ትጠይቃለች። በዚህን ጊዜ አስታማሚው ጓደኛው መስኮቱን ትገልጥና አየሽ፣ በዛን ቀን መጥቶ ካየሽ በኋላ ሁኔታሽን ካስተዋለ በኋላ እንደማትተርፊ ካየ በኋላ በዛ ሌሊት በዛ ብርድ በዛ ውርጭ ወጥቶ እችን ቅጠል የሳለልሽ እሱ ነው። this is the masterpiece of Burma። ከመኖሬ በፊት ብሎ ያላት እሰራታለሁኝ ያላትን አሁን ሰርቷታል። ከሱ ቅጠል የተነሳ እሱ ህይወቱን ሰጥቷል። አንቺ ግን ነፍስ ዘርተሻል ብላ ትነግራታለች። ወገኖች ይህንን ታሪክ በጣም እንደዚህ ጋር ሼር እንዳረጋችሁ የፈለኩት ምንድነው፣ ሁላችን ረጋፊዎች ነን። ዩ ላይክ ኢት ኦር ኖት፣ እዚህ ያለን የዘመናችንን እኩሌታ ከዛ በላይ የኖርን ሁላችን ነን። አንድ ቀን እንሄዳለን። ከመሄዳችን በፊት ግን በዚህ ምድር ላይ ምን ልናደርግ ነው ያለ ነው? እኔ ይመስለኛል እግዚአብሔር ወደ አሜሪካ አምጥቶ አብልቶ አጠግቦ አወፍሮ ሊገድለን ያመጣን አይመስለኝም። there is something በህይወታችን ሊሰራ የፈለገው ሆፕ ልንሰጥ የሚያስፈልገን ነገር አለ። ከራሳችን ከቤታችን ያለፈ ሆፕ እንሰጣቸዋለን ወይ? አያችሁ እነኚህ ስፔሻል ኒድ ያላቸው ወገኖች ሆፕ አላቸው፣ ተስፋ አላቸው። they have a dream but just a dream ነው፣ ህልም ነው። ልጆቻችን አንድ ቀን ይጫወታሉ፣ ልጆቻችን አንድ ቀን ይስቃሉ፣ ልጆቻችን አንድ ቀን እንደዚህ ዥዋዥው ይሉልናል፣ አንድ ቀን ብቻቸውን ራሳቸውን ችለው ወጥተው ይገባሉ የሚል ተስፋ አላቸው። ግን it's just black and white ነው፣ ከለር የለውም። ሆፕ ነው፣ ውስጥ ያለ ሆፕ ነው። they can't do it። ያንን ተስፋ ማድረግ አይችሉም። ይሄ ተስፋ ከነሱ ጋራ ያለ አይደለም። ስለዚህ ያንን ተስፋ ብቻ ነው። ይህንን ተስፋ የሚያደምቅላቸው ማን ነው? ከእናንተ መካከል ዊሊንግነስ የሚቆረስ ሳክሪፋይስ ሊያደርግ የሚችል የሚፈልግ ሰው ማን ይኖራል? በተለይ አንዳንድ ነገሮችን ላሳያችሁ። ምናልባት የተወሰኑ ሳምፕሎችን ይዣለሁኝና ይሄኛው ልጆቹን ራሳቸውን ሳምፕል ሪፕሬዘንት ያድርግልኝ። እነኚህ ልጆች በራሳቸው የሚተማመኑበት በራሳቸው የሚመኩበት ምንም ነገር የላቸውም። ኢዮብ እንዳለው እጄን መዳፌን አልሳምኩኝም፣ እኔ በእግዚአብሔር ላይ አልተነሳሁኝም የሚለው አለ። they don't have it። አካለ ጉዳተኛ የተባሉ ናቸው። this hope is gone። የለም በእነሱ በራሳቸው የሚታመኑበት ምንም ነገር በእጃቸው ላይ የላቸውም። ስለ ወላጆቻቸው ማውራት ትችላላችሁ። ወላጆቻቸውን ስናወራ ወላጆቻቸውን ስናነሳ በወላጅ እጅ ያለ ነገር ምንም ነገር የለም። ወላጅ ሊረዳቸው ከሚችለው በላይ ነው። ስቲል ብላክ ኤንድ ዋይት ነው። ስቲል ግሬይ ነው ያለው። ወላጅ የሚረዳቸው ነገር የለም። ላይፋቸው ያለ ሆፕ ነው ያለው። ላይፋቸው ያለ ሆፕ ነው ያለው።
ወኒካምቱ መንግስት ጋር ስትመጡ እንኳንስ እንደ ኢትዮጵያ አይነት ታዳጊ መንግስታት ይቅሩና እንደዚህ ተለጥነዋል በልጥገዋል የሚባሉትም ብዙ ጣጣ ነው ያለው። ሊረዷቸው የሚችሉት ሊሚት ነው ያለው። ማስታበል ነው እንጂ በመንግስት ደረጃ እኔም እናንተም እስከምናውቀው ድረስ there is nothing የምትረዷቸው ነገር የለም። የመጨረሻ ያለን ሆፕ ሁላችንም የምንተማመንበት አንድ ነገር ነው ያለው። ኦኬ ሳይንስ ቴክኖሎጂ ስልጣኔ እሱ የሆነ ነገር መድኃኒት ያመጣል እንላለን። አይ ሃቭ ሳይንስ ባክግራውንድ። እናንተም እንደምታውቁት ሳይንስ እንደሚለው እነ ኦቲዝም እነ ዳውን ሲንድሮም መድኃኒት የላቸውም፣ መነሻቸውም እነ ኦቲዝም አይታወቁም ነው የሚሉት። ከሳይንስ የምንለው ሁላችን እዚህ የሰለጠነው ጋር ሳይንስ የምንለው ነገር የለም፣ ምንም ተስፋ የላቸውም። ስለዚህ ይሄ ሆፕ ኬት ይመጣል? አያችሁ በርማ አንድ የመጨረሻ ያለውን ነገር ምንም አይችልም የተባለ ነገር አንድ ቁልፍ ግን በእጃችሁ ላይ አለ። ሁላችሁ እጅ ላይ አንድ ቁልፍ አለ። ያንን ቁልፍ እንዴት ነው how going to use it that key እሱ ነው ማተር የሚያደርገው። ዛሬ በጣም አፒል ላደርግ በፊታችሁ የቆምኩት ይህንን ነገር ልጠይቃችሁ ነው። በህይወት ዘመናችን ልንሰራ የምንፈልገው አንድ ነገር አለ። ከብዙ ወዳጆቼ ጋር ስገናኝ እኔ እግዚአብሔር ሆይ በቃ ዝም ብዬ በቃ ወልጄ ልጅ አሳድጌ ኖሬ በቃ ለዚህ ነው መጣ በቃ ልሞት ነው ዳሴት ልምሰራው ነገር የለም ነው አይመስለኝም። ይሆን የምንሰራው ነገር አለ። ዩ ላይክ ኢት ኦር ኖት አንድ ቀን እንሄዳለን። ሁሉ ጊዜ አንዲናያብል የሆነ ሪያሊቲ ነው ይሄ። ያ ከመሆኑ በፊት ግን ይሄ ቁልፍ እናንተ ጋር ነው ያለው። ይሄንን ቁልፍ እዚህ ውስጥ ብጥለው ያ ሆፕ አለቀ። አሴ ኮሚኒቲ ይሄንን ሉዝ ካደረግነው ሌላ የምንሰጣቸው ነገር የለም። ለነኚህ ልጆች ልናደርግላቸው ለዚህ ቤተሰብ ልናደርግላቸው የምንችለው ነገር በእጃችን ነው ያለው። ኢፍ አይ ድሮፕ ይሄንን ኢትስ ኦል ጎን እጨብጠዋለሁ፣ እኔ እጨብጠዋለሁ፣ አሴ ጽናት ይዘዋለሁ፣ አስቀምጠዋለሁ። ይሄ ሆፕ እኔና እናንተ ጋር ነው ያለው። በጽናት ውስጥ ወጣቶችን እናስተምራለን። ከልጆቹ ጋር አብረን የተለያዩ ሊደርሺፖችን እንሰጣቸዋለን፣ ትሬኒንጎችን እናደርጋለን። ሊሚትድ ነው አቅማችን፣ ሊሚትድ የሆነ ሪሶርስ ነው ያለን። ከነኚህ ልጆች ጋር እንገባለን፣ እንወጣለን። የተወሰነ ነው፣ ምናልባት ትንሽ ይመስላል። በተለይ በቅድም እንደተባለው ቲፒካል የሆኑትም ስፔሻል ኒድ ያላቸውም አንድ አብረው ነው የሚማሩት። this is the inclusive ነው we already determined for that። አብረው ነው የሚማሩት፣ አብረው ነው ትሬኒንግ የሚወስዱት። እኩል ነው ትሬን የምናደርጋቸው፣ እኩል ነው የሚሰለጥኑት። እሱን ነገር እናደርጋለን። ወዳጆቼ የነኚህ ልጆች መጫወት እና መሳቅ የአንድ ቀን ሳቅ ተናገረ የሳለ አይ ላቭ ዩ ባባ አለ ማለት it's a big deal የሚሆነው ለእኔና ለእናንተ ነው እንጂ ለኛ የተለያየ ቦታዎች ላይ እንዲሄዱ ማድረግ just walk አብሯቸው walk ማድረግ is a big deal። አብሮ ከተማ ውስጥ walk ማድረግ ከነኚህ ልጆች ጋር big deal። Chick-fil-A their favorite place አብሮ መብላት is a big deal። it's really big deal። ኦርደር አድርጎ ብር ሰጣቸዋቸው ባጀት ተምረው ከ9 ብር ከ50 እንዳታልፉ ከዛ በኋላ ተብሎ ካልኩሌት ሲያደርጉ ላለማለፍ ሲታገሉ ስታዩ it's so fun it's a big deal። የወላጆችን ሳቅ ማየት፣ የወላጆችን ደስታ ማየት፣ የወላጆችን ሪስፖንስ ሳቲስፋክሽን ማየት it's a big deal። እሱን ለማድረግ እንጥራለን። ግን ያቺ ቁልፍ በሁላችሁ እጅ ነው ያለችው። እግዚአብሔር በረዳን መጠን በአመት እንደዚህ አይነት ኮንፈረንሶችን እናዘጋጃለን። አንዳንድ ሀሳቦች አሉ ምናልባት ወርክሾፖችን ለመቀጠል አትሊስት ግን we do this type of በአመት አንድ ጊዜ የምናደርገው ነገር አለ። በኮሚኒቲ ውስጥ በኢትዮጵያ ኤርትራውያን ኮሚኒቲ ውስጥ ይሄንን አዋርድ ሊወስዱ የሚችሉ ሪኮግናይዝ መደረግ ያለባቸው ሰዎችን እንሰጣለን። ኢትዮጵያ የተወሰነ እግዚአብሔር በረዳን አቅም ስናገኝ ሪሶርስ ስናገኝ እዚህ ጋር የምታዩቸውን አይነት ዳይፐሮችን የተለያዩ እቃዎችን ሰው እየለመነን እንሰጣለን። ዳይፐር ለምኜ 250 ብር ከፍዬ በአውቶፕላን አልልክም። ኢምፖሲብል። የተባረኩ ወገኖች ሲመጡ እሱን እንልካለን፣ እሱን እናደርግላቸዋለን። ኢትስ ኤ ቢግ ዲል። እኛ ለየት የሚያደርገው ወስደን በእጃቸው ለሰዎቹ ለራሳቸው ለኦርጋናይዜሽን አንሰጥም። ባለፈው ለፋሲካ የሰጠነውን አንቀበልም ብለው ተውት ብለን ለሌላ ሰው ሰጥተነዋል። we can't ለሰዎቹ ለራሳቸው በእጃቸው ማድረስ ነው የምንፈልገው። ከዚህ የሄደላቸውን ምናልባት ተራ ልብስ ነው፣ ግን እሱን ለብሰው ሲስቁ ማየት፣ እሱን ለብሰው ሲደሰቱ ማየት it's a big deal። ወዳጆቼ አይኔ የሌለው ማየት የማይችል መስማት የማይችል የተሰጠችውን ጤፍ ጭንቅላቱ ላይ ተሸክሞ ሲሄድ ማየት it's painful። it's ምን ቢግ ዲል ለኛ። እግዚአብሔር ረቶን በዚህ አመት አንድ ነገር አድርገናል። ይሄንን ቶዮታ ሲኤና ገዝተናል እና ጀስት ሃይብሪድ ነው ያለው። በጣም ቆንጆ ነው፣ ሰፊ ነው፣ ሁላችሁ የምታውቁት አዲሱ ሞዴል ነው ያለውና እዚህ ኮሚኒቲ ውስጥ ግን ትራንስፖርቴሽን አንድ የሚያስፈልግ ነገር ነው። ስለዚህ በቃ አለ ይሄ ትራንስፖርቴሽን ባይ ዘ ወይ ስፔሻል ኒድ ያላችሁ አዜብዬ የእናንተ ግሩፕ ኤኒ ታይም ስትፈልጉት this is your car። ይሄ የሚድ አሁን ያለንበት ነው። ኢን ዘ ሎንግ ተርም አስ ኤ ቪዥን አንድ ቪዥን አለን። የሆነ ቦታ ላይ ስፍራ አዘጋጅተን ቤት እንደዚህ አይነት ቦታ ተገዝቶ የሚውሉበት ቅድም እንደተባለው ጠዋትን ፒት ሲናገረው ነበረ። ወላጆች ጥለውበት የሚሄዱት ትሬኒንግ የምንሰጥበት እንደዚህ አይነት ነገር የምናደርግበትን ብትረዱም ባትረዱም ይሆናል። ምንም ኮሽን የለኝም።
ዶሊ ነገር ምንድነው? በትረዱን እንፈጥናለን፣ ባትረዱን እንዘገ that's the only difference። ይሄኛው ቢዮንድ ነው። እግዚአብሔር ለሁላችን ብለስድ አድርጎናል። ሁሌ የሚባል God blessed us with a long spoon. You all know this story አይደለ? You have to feed other person if you want to be satisfied። በዚህ ሐሳቤ ልጨርስ። ቴዎዶር ሩዝቨልት አለው የሚባል ንግግር ነው። Do something now, if not you, who? If not here, where? If not now, when? ብሎ የተናገረው ሐሳብ አለ። እናንተን ይህንን ነገር ኢንካሬጅ አደርጋችኋለሁ። ዱ ሰምቲንግ ናው። ብዙ ጊዜ ወዳጆች አሉኝ ፈረንጆች እኮ ይሰጣሉ ይሉኛልና ፈረንጆች why don't you give? why ፈረንጆች እዚህም ሀገር መተለው እንደነው why you baby just ነው ፈረንጅ ጥገኛ የምትሆኑት ያደርጋሉ። nobody ask $1,000,000 nobody ask no, why can't you give just $20 in a month? ለሌላ ነገር ለከፍተኛ ነገር ኦኬ ለስንቱ ነገር ፈረንጅ እንጠይቅ ኦኬ just no, if not you then who? እኛ ካልሆነን እግዚአብሔር blessed አድርጎ you living in America እኛ ካልሆነን ማን ኢትዮጵያ ሄጄ ገንዘብ ልጠይቅ? ኢትዮጵያ ሄጄ ሌሎችን ልጠይቅ? if not you then ማን ነው ሊያደርግ የሚችለው? then ምንድነው if not here then where? የተቻለንን ያህል ትራንስፓረንት ለመሆን እንመክራለን። የተቻለንን ያህል አብረናችሁ እንሰራለን። ስንገባም ስንወጣም ቤታችንን ጓዳችንን ፊት ለፊታችንም በብዙዎቻችሁ እንዲገለጥ እንፈልጋለን። myself my family አብረውኝ ያሉ ጥቂት ኮሚቴዎች then እሺ የመጨረሻ ነገር if not now then when? መቼ ነው የምትረዱት? አገን የዘመናችንን እኩሌታ ኖረናል። ከዚህ በኋላ መቼ ነው? ቆይ አንድ ቀን እረዳለሁ አሁን አልተሟላልኝምና ዶክተር አዳም ታውቃለህ በሚቀጥለው እረዳለሁ። አይ ጋራንቲው የሚቀጥለው አይመጣም። በሚቀጥለው የራሱ የሆነ ችግር ይዞ ነው የሚመጣው። አገን የምንጠይቃቸው አማውንት እዚህ ጋር ፕሊዝ እንድታደርጉ እንድትነሱ it is not something ላይፋችሁን ቤታችሁን ትዳራችሁን አፌክት የሚያደርግ ነገር አይደለም። if it not now then when? መቼ ነው ልትረዱ የምትችሉት? እኔ በጣም ኢንካሬጅ አደርጋችኋለሁ የተወሰነ ነገር ፕሊዝ ኮሚትመንት እንድትገቡ። ኮሚትመንት ኢዝ ክሪቲካል ነገር ነው። በሱ ነገር ላይ አነሳሳችኋለሁኝ። ይህን እንድታደርጉ በጣም አበረታታችኋለሁኝ። በርማ ምንም የለውም for 40 solid years ምንም ነገር one day ግን I'm going to make the masterpiece ብሎ ድሪም ያደርግ ነበረ። his masterpiece took his life ግን he saved another girl። ስለዚህ እንደዛ ማድረግ ትችላላችሁ። እንደዛ ማድረግ እችላለሁ። እንደዛ ማድረግ እንችላለን። ይሄንን እንድታደርጉ በጣም አበረታታችኋለሁኝ። ስለዚህ አታለናችሁ ሳይሆን በእውቀት ግን እንድትሰጡ ፈልጋለሁ። አሞኝተናችሁ ሳይሆን ተሳስታችሁ ሳይሆን በአንደርስታንዲንግ እንድታደርጉ ትፈልጋለሁኝ። the $20 you give for a month በወር የምንጠይቃችሁ 20 ብር ቸርቻችሁን፣ ቤታችሁን፣ ትዳራችሁን አፌክት የሚያደርግ ከሆነ አትስጡን። አለበለዚያ ግን just do it. if not now then when? መቼ ነው የምትሰጡት? if not here የት ነው ሊሆን የሚችለው ታዲያ? የት ነው የሚሆን የሚችለው? በዚህ አበረታታችኋለሁኝ። ጥቂት ጊዜ ወስደን ይህንን ሪፍሌክት እንድናደርግ ፈልጋለሁኝ። ከዛ በኋላ ቀጥታ ወደ ፍሌም አዋርዱ እንሄዳለን። አመሰግናለሁ።